ባለሀብቶች በመቀሌ ኢንዱስትሪ ፓርክ የሚገኙ ማሽኖቻቸውን ከሀገር ለማስወጣት ጥያቄ ማቅረባቸውን ኮርፖሬሽን አስታወቀ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጦርነቱ ለማቆም ለመነጋገር ሐሙስ ዕለት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በኢስታንቡል ለመገናኘት ዝግጁ መሆናቸውን ተናገሩ። አሜሪካና ቻይና አንዳቸው በሌላኛቸው ምርቶች ላይ የጣሉትን ታሪፍ ለ90 ቀናት ለመቀነስ ከስምምነት ላይ ደረሱ። ሰላም እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች፣ በዛሬ ዝግጅታችን እነኚህ ጉዳይ በዝርዝር እንመለከታለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ባለሀብቶች በመቀሌ ኢንዱስትሪ ፓርክ የሚገኙ ማሽኖቻቸውን ከሀገር ለማስወጣት ጥያቄ ማቅረባቸውን ኮርፖሬሽን አስታወቀ። በትግራይ ክልል መቀሌ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩና ጦርነትን ሸሽተው ከሀገር የወጡ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ ማቅረባቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀ። ኮርፖሬሽኑ ይህን ያስታወቀው የ9 ወራት የእቅድ አፈጻጸሙን ለሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ባሳለፍነው ሳምንት ባቀረበው ወቅት ነው። የኮርፖሬሽኑ ኦፕሬሽን እና ማኔጅመንት ምክትል ዋና ስራ አስፈጻሚ አቶ ካሚል ኢብራሂም እንደተናገሩት በጦርነቱ ወቅት ከሀገር ሸሽተው የሄዱ ባለሀብቶች ለረጅም ጊዜያት በኢንተርኔትና በአካል በመገናኘት ኩባንያዎቻቸውን ተመልሰው ወደ ልማት እንዲገቡ ጥረቶች ቢደረጉም ፍላጎት አለማሳየታቸውን ገልጸዋል። በዚህም ኩባንያዎቹ ወደ ሌላ ሀገር ሄደው ለልማት ማሽኖቻቸውን ከሀገር ይዘው ለመውጣት ጥያቄ ማቅረባቸውን ገልጸው በአጠቃላይ አገራዊ ምርት የተመዘገቡ ማሽኖች ወደ ሌላ ሀገር ከሚወሰዱ በሀገር ውስጥ ወደ ሌላ አካባቢ በመዘዋወር ለማሰራት ጥያቄ አቅርበን እየጠበቅን ነው ሲሉ መናገራቸውን ሪፖርተር ጋዜጣ ባስነበበው ዘገባ አስታውቀዋል። ወይዘሮ ሶስቱና ጌታሁን የተባሉ የቋሚ ኮሚቴ አባል በበኩላቸው በመቀሌ የነበሩ ኢንቨስተሮች እዚያው መቆየት ካልፈለጉ ወደ ሌሎች አካባቢዎች ለማዘዋወር የቀረበውን ጥያቄ መተቸታቸውን ጋዜጣው በዘገባው ጠቁሟል። ኢንቨስተሮቹ ቦሌ ለሚ ወይም አዳማ እንዲያለሙ ለማድረግ እየተሰራ ነው የሚለው ምላሽ ተገቢ አይደለም ማለታቸውን አካቷል። ኢንቨስተሮቹ በመቀሌ ኢንዱስትሪ ፓርክ ምን እንደጎደላቸው መጠየቅና ችግሩን መፍታት እንጂ ከአንድ አካባቢ አስነስቶ ወደ ሌላ ቦታ ለመውሰድ መሞከር ትክክል አይደለም ማለታቸውም ዘገባው አመላክተዋል። ከጋዜጣው ዘገባ በተቃረነ በጉዳዩ ዙሪያ ኢዜአ ባቀረበው ዘገባው የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ፍስሐ ይታገሱ በሰጡት ማብራሪያ የመቀሌ ልዩ የኢኮኖሚ ዞን የውሃ የኤሌክትሪክና የቴሌኮም አገልግሎት ተሟልቶለት ወደ ስራ እንዲገባ መደረጉን ገልጸዋል ብለዋል። አክለውም ባለፈው 9 ወራት ከልዩ ኢኮኖሚ ዞኖች ኢንዱስትሪ ፓርኮች ወደ ውጭ ከተላከው ምርት $83 ሚሊዮን መገኘቱን አመልክተዋል ብለዋል። ሪፖርተር ጋዜጣ በበኩሉ ባስነበበው ዘገባው $128 ሚሊዮን የሚያወጣ ምርት ወደ ውጭ ለመላክ ታቅዶ አፈጻጸሙ $83 ሚሊዮን ብቻ መሆኑን ኮርፖሬሽን ያቀረበውን ሪፖርት ዋቢ በማድረግ አስታውቋል። ከዚህ ቀደም በትግራይ ክልል ርዕሰ መስተዳድር ርዕሰ ከተማ መቀሌ ከተማ በሚገኘው ኢንዱስትሪያል ፓርክ ለሀገር ውስጥ አልሚዎች የሼር ኪራይ በዶላር እንዲከፍሉ መደረጉ የኤሌክትሪክ ኃይል እጥረት ችግሩን እንዳባባሰበት መግለጹን መዘገባችን ይታወሳል። በወቅቱ የመንግስት ልማት ድርጅት ጉዳዮች ቋሚ ኮሚቴ ከኮሮና ወረርሽኝና በትግራይ በተካሄደው ጦርነት ጋር በተያያዘ የመቀሌ ኢንዱስትሪያል ፓርክ የነበሩ አልሚዎች ወደ ፓርኩ ተመልሰው ወደ ምርት እንዳልገቡ መመልከቱን ዘገባው አካቷል። በተጨማሪም ዘገባው የመቀሌ ኢንዱስትሪያል ፓርክ የሀገር ውስጥ አልሚዎች የሼድ ኪራይ በዶላር እንዲከፍሉ መጠየቁ ችግር እንደሆነበት መጠቆሙን አስታውቋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጦርነቱን ለማቆም ለመነጋገር ሐሙስ ዕለት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በኢስታንቡል ለመገናኘት ዝግጁ መሆናቸውን ተናገሩ። ዶናልድ ትራምፕ ፑቲን በሁለት ሀገራት መካከል በቱርክ ቀጥተኛ ውይይት ለማድረግ ያቀረቡትን ጥሪ ዩክሬን እንድትቀበል ከጠየቁ በኋላ ነው ዜሌንስኪ በኤክስ ገጻቸው ላይ ዝግጁነታቸውን የገለጹት። ግድያውን ማራዘም ምንም ፋይዳ የለውም፣ ሐሙስ በቱርክ ፑቲንን እንጠብቃለሁ ሲሉ ዜሌንስኪ ጽፏል።
የዩክሬን መሪ ቀደም ሲል ሀገራቸው ከሩሲያ ጋር ለመነጋገር ዝግጁ መሆኗን ነገር ግን የተኩስ አቁም ስምምነቱ ከተደረሰ በኋላ እንደሚሆን ተናግረው ነበር። የፈቃደኞች ጥምረት የተባለ የሚጠራውን የአውሮፓ መሪዎች ቅዳሜ በኪየቭ ከተገናኙ በኋላ የምዕራባውያን ኃይላን ጦርነቱ ከሰኞ ጀምሮ ለ30 ቀናት እንዲቆም ጠይቀዋል። ፑቲን በቀጥታ ለመነጋገር ጥሪ ያቀረቡት ይህንን የምዕራባውያን ጣልቃ ገብነት ተከትሎ ነበር። እሁድ ዕለት ትራምፕ በማህበራዊ ሚዲያ ላይ ዩክሬን ለዚህ ጥሪ ወዲያውኑ መስማማት እንዳለባትና ጦርነቱን የሚያበቃበት መንገድ ስለመኖሩ ማብራሪያ እንደሚሰጡ ገልጸዋል። ቢያንስ ስምምነት ይቻሉ እንደሆነ ወይም እንዳልሆነ ለመወሰን ይችላሉ። ይህ ካልሆነ የአውሮፓ መሪዎችና አሜሪካ ሁሉም ነገር የት ምን ላይ እንደሚገኝ ያውቃሉ። እናም በዚህ መሰረት መቀበል ይችላሉ ያሉት ትራምፕ አሁን ስብሰባው ይደረግ ብለዋል። ዘለንስኪ በኤክስ ላይ ባጋሩት ልጣፍ ሩሲያ ከንግግሮቹ በፊት የተኩስ አቁም ስምምነት እንደምትሰጥ ተስፋ አደርጋለሁ ብለዋል። ለዲፕሎማሲው አስፈላጊ መሰረት ለመስጠትና ከነገ ጀምሮ ሙሉና ዘላቂ የሆነ የተኩስ አቁም እንጠብቃለን ሲሉም አክለዋል። ፑቲን ቅዳሜ ሌሊት ባደረጉት ንግግር በ2022 ዩክሬን ሙሉ በሙሉ ከወረሩ በኋላ የተጀመረ ጦርነት ላይ ትርጉም ባለው ድርድር እንድትሳተፍ ዩክሬንን ጋብዘዋል። ፑቲን ውይይቱ ሩሲያና ዩክሬን በአዲስ እርቅ እንዲስማሙ ሊያደርግ ይችላል የሚለውን ነገር ከምርጫ ውጪ አይደለም ብለዋል። ለ30 ቀናት የተኩስ አቁም ጥሪ ግን በቀጥታ ምላሽ አልሰጡም። የሩሲያው መሪ የዩክሬን ታጣቂ ኃይሎች አዳዲስ ትጥቅና የሰው ኃይል ካገኙና አዲስ ኮማንድ ፖስት ከተቋቋሙ በኋላ ወደ ተጨማሪ ጦርነት ሳይሆን የረጅም ጊዜ ዘላቂ ሰላም ለማምጣት የተጀመረው እርምጃ ይሆናል ብለዋል። ሞስኮ ቀደም ሲል ሩሲያ የተኩስ አቁም ስምምነት ከማድረጓ በፊት ምዕራባውያን በመጀመሪያ ለዩክሬን የሚሰጡን ወታደራዊ እርዳታ ማቆም አለባቸው ስትል ተናግራለች። ቅዳሜ ዕለት የዩክሬን ፕሬዝዳንት፣ የዩኬ ጠቅላይ ሚኒስትር ሰር ኬር ስታርመር፣ የፈረንሳይ ኢማኑኤል ማክሮን፣ የጀርመኑ ፍሬዴሪክ መርዝ እና የፖላንዱ ዶናልድ ቱስክ በኪየቭ አስተናግደዋል። በኋላም ከትራምፕ ጋር በእቅዳቸው ላይ ተወያይተዋል። በኋላ ላይ ሰር ኬር ለቢቢሲ እንደተናገሩት የዩኤስ ፕሬዝዳንት ለአፋጣኝ የተኩስ አቁም ያቀረቡት ሀሳብ መሟላት ያለበት ጥያቄ ስለመሆኑ ግልጽ ናቸው ብለዋል። አሜሪካና ቻይና አንዳቸው በሌላኛቸው ምርቶች ላይ የጣሉትን ታሪፍ ለ90 ቀናት ለመቀነስ ስምምነት ላይ ደረሱ። የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ቤሴንት ለ90 ቀናት በሁለቱ ሀገራት የጣሉትን ታሪፍ በ115 በመቶ ዝቅ ለማድረግ መስማማታቸውን ተናግረዋል። ሁለቱ ሀያላን ሀገራት ከዚህ ስምምነት ላይ መድረሳቸው የተገለጸው በሳምንቱ መጨረሻ በስዊዘርላንድ በዝግ ንግግር ሲያደርጉ ከቆዩ በኋላ ነው። ይህ ንግግር ዶናልድ ትራምፕ ወደ አሜሪካ በሚገቡ ምርቶች ላይ ከፍተኛ ታሪፍ ከጣሉ በኋላ ለመጀመሪያ ጊዜ የተደረገው ውይይት ነው። ፕሬዚዳንት ትራምፕ ከቻይና በሚገቡ ምርቶች ላይ 145 በመቶ ታሪፍ ሲጥሉ፣ ቤጂንግ በምላሹ ከአሜሪካ በሚገቡ ምርቶች ላይ 125 በመቶ ታሪፍ ጥላለች። ይህም እንጂ አሁን አሜሪካ በቻይና ምርቶች ላይ የጣለችው ታሪፍ ለ90 ቀናት ወደ 30 በመቶ ዝቅ ስታደርግ፣ ቻይና በአሜሪካ ምርቶች ላይ የጣለችው ታሪፍ ደግሞ እንዲሁ ለተመሳሳይ ቀናት ወደ 10 በመቶ ይቀንሳል። አሜሪካ ህገወጥ የሆነውን የፌንታኒል ኦፒዮድ እጽ ለመቆጣጠር በሚል ያካተተችው እርምጃ እንዳሉ መሆናቸው ተገልጸዋል። የአሜሪካ ባለስልጣናት የቻይና መንግስት ችግሩን ለመፍታት ባሳየው ፈቃደኝነት መደነቃቸውን ተናግረዋል። አሜሪካና ቻይና የገቡበትን የንግድ ጦርነት በፋይናንስ ገበያና በዓለም ላይ ግሽበትን ያስከትላል የሚል ፍርሃት ቀስቅሶ ነበር። የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ቤስ ውይይቱን ገንቢና ውጤታማ ሲሉ የገለጹ ሲሆን የቻይና ምክትል ጠቅላይ ሚኒስትር ሂ ሌፌንግ በበኩላቸው ንግግሮቹ በጥልቀትና በመግባባት የተካሄዱ መሆናቸውን ገልጸዋል። በጄኔቭ ሲደረግ የቆየው የሁለት ቀን ንግግር መጠናቀቁን ተከትሎ የአሜሪካ የንግድ ተወካይ አምባሳደር ጄሚሰን ግሪን ከቻይናውያን አጋሮቻችን ጋር የደረስንበት ስምምነት አሜሪካ ያለባትን 1.2 ትሪሊዮን የንግድ ጉድለት ይቀንሳል ብለዋል። በሴንት አሜሪካና ቻይና በመካከላቸው የተፈጠረውን የንግድ ጦርነት በመቀዛቀዝ ረገድ ወሳኝ የሆነ እርምጃ ላይ መድረሳቸውን ሲናገሩ፣ ምክትል ጠቅላይ ሚኒስትር ሂ ደግሞ ንግግሩ ለሁለቱ ሀገራት ትልቅ ጠቀሜታ አለው፣ ነገር ግን ለዓለም አቀፍ ምጣኔ ሀብት መረጋጋትና እድገት ትልቅ አስተዋጽኦ ይኖረዋል ብለዋል። ጠቅላይ ሚኒስትር ሂ ሁለቱ ተደራዳሪ ወገኖች በዋና ጉዳዮች ላይ መግባባት ላይ መድረሳቸው እንዲሁም የምጣኔ ሀብትና የንግድ ምክክር መንገዶችን የሚያሳልጥ ቡድን ለመመስረት መስማማታቸውን ተናግረዋል።
የዓለም የንግድ ድርጅት ዋና ተቆጣጣሪ የሆኑት የጎጂ ኦኮንጆ ኦዌላ ንግግሩን ወደ ትክክለኛው አቅጣጫ የሚደረግ ጉዞ ሲሉ አድንቋል። በመግለጫው ሁለቱም ሀገራት ውጥረቶችን የሚቀንሱ የሚታየውን ሁኔታ የሚያድሱና በባለ ብዙ ወገን የግብይት ስርዓት ላይ ያላቸውን እምነት በማጠናከር ተግባራዊ መፍትሄዎችን በማዘጋጀት ግስጋሴያቸውን አጠናክረው እንዲቀጥሉ አሳስባለሁ ብለዋል። ውይይቱ በጄኔቭ እንደተጀመረ ቅዳሜ ዕለት ትራምፕ በሁለቱ ሀገራት ግንኙነት ላይ የተደረገው ንግግር ግንኙነታቸውን ዳግም ማስጀመር ሲሉ አድንቀዋል። ውድ የኢትዮ ሞኒተር ቤተሰቦች ስትከታተሉት የነበራችሁ የዛሬ ዝግጅታችን ነበር። አብራችሁን ስለቆያችሁ ከልብ አመስግነናል።